በ150 ብር ቁርስ፣ ምሳ፣ እራታችንን ለመብላት ነው እንግዲህ ጭራሽ የሆነው። እኔ ምንሽ እኔ ለርቡኛል ለምን ነበር መጀመሪያ ብር መብያ ምጥቶ ኪሱስ አንድ 150 ብር በ150 ነው በጉሻው እንደ ይበላል እንደው ለምን ቁርስ፣ ምሳ፣ እራት ለምን አንበላ በ150 ብር በ150 ብር እዚህ ኢትዮጵያ አዲስ አበባ ነሄድ ምክር በዛሬ ቪዲዮአችን እንግዲህ እንደሰማችሁት በ150 ብር ቁርስ፣ ምሳ፣ እራታችንን ለመብላት ነው እንግዲህ ጭራሽ የሆነው። በ150 ብር ይቻል አይቻል ብናቆ ታሪክ የለም። በ2026 ማለት ነው 26 ላይ ማለት ነው። እና ደግሞ ከዚህ በፊት ከኛ ቪዲዮ በፊት የተለያዩ ኢትዮጵያውያን በ100 ብር ሞክረውታል። የውጭ ሀገር ሰዎችም እንደዛ አይነት ቪዲዮ ብዙ ይሞክራሉ እና እኛም ለምን አንሞክርም ብለን ሐሳቡን አንተን በ150 ብር ቁርስ፣ ምሳ፣ እራት ልንፈልግ ነው ማለት ነው። እና ደግሞ ከ150 ብር በታች ደግሞ ካለ የምታውቁት ምናምን አሞክሯል ኮሜንተሪ ምናምን ነገር እንትን በሉ ጻፉ በሉ እና እንደሚሳካና እንደማይሳካ በ150 ብር እንውላለን አንውልም የሚለውንም ብትነግሩን ደስ ይለናል። አብራችሁ ሰብስክራይብ ወሳማ ፋሚሊ እንግዲህ ያው ቻሌንጁን ጀምረናል ነው የምላችሁ። እና አሁን ቁርሳችንን እኛ የተስማማነው ምንድነው ቦቀር በ100 ብር ዛሬ ለምን አስበረ 150 ትንሽ ጊዜው 100 ብር አልወጣም ባለ 150 ብር ዛላለች። ግን ያው ቦቀር ስንት 20 ብር ቦቀር ሻይ ስንት ነው ልጅ 30 ብር ዘጋፋል። ቁርስ ላይ 30 ብር አወጣን። ገና አሁን ወደ ምሳ ደግሞ እንሄዳለን። እራትም አለ። ሶስቱንም ምን ይሆናል ማለት ነው። አሁን ስንት ይገናል ከ130 እስከንስ በቃ 150 አድርገን ነው አለካስ አንድ ነገር ሲከራፋሽ ስራ ነበረ። ግን 5 ሚኒት ነው እዚህ ታነዛው እንደታስተጋጣዋለ ተዋላ አይደል? ያው ለብቻው ጎገሩ እንደሚያክል እና እንግዳ ጎገር ነው ይወደቀው ማለት ነው። ኮብል በሉስ ኪታ ቋላው ሶስት እንኳን አደባልቂዋለሁ እኔ ቋቋለሁ ኪታ ጋላይ ብቻ ቁርሳችን የሚሆነው ሻይና ኮከር ይሆናል ማለት ነው። ከዛ ሻይና ኮከር ስንበላ ታውናላችሁ ማለት ነው። እናንተ እየበላችሁ ያላችሁት ምግብ ኮሜንት ላይ ጻፉ ይላል። አይነት ነው በቃ አላሳ ሩቦታለችና እንብላ ያለላ እሺ እንብላ ይርልሽ በቃ እንብላ ካሜራው እንደዚህ ያጃጃጅ ጻራሳውስ የት እንደሆነ አታውቅም። የወደቀው የወደቀ የት እንደሆነ አያውቅም። አታውቅም አታገኘው አወኩት አፍር ነበር አላለም። አረሱ ሰሞ እንደዚህ ሲከርስ ነበር እንዴ በቃ እነሱ ሰንገምቶ ሊገርሰል ነው የተባረከ ነው የተቀደሰው። አሜን አሁን ባለፈው ሸራተን ሄድን ጊዜ አሳውሰኝ ነበር። ሸራተን የነበርን ጊዜ ያለፈው ሳምንት አላስቱስ ላይ ሁሌ ስለሚሄድ ልምድ ነው። በዛው ባለፈው ሸራተን መክሰስ ልምበዳ ዋው ያን ሄድን ጊዜ ምን እያደረገ ነው አንተ ነቡ እና አይረዳችሁም ወይ ሻይ ከሰከረ ካሜራማኑ አራሙ ካሜራማኑ ከበላ በኋላ እንገናኝ እና አሁን በልተጨርሰናል ማለት ነው። ያው በብራም ፍጥነት ነው የተበላችሁ እና ምን ትይዛለች እስከ ምሳ ድረስ የምትይዝ ምግብ ናት። ያው ኮከር ሪኮመንድ እናደርጋለን እስከ ምሳ ሰዓት የሚይዘን ነው። እውነት ለመናገር ምሳ ሰዓት የምንበላውን አናውቅም። ብር እንዴት እንደሚያቀቀልን የምናውቀው ታሪክ የለም። ምሳ ሰዓት እራት እናውቃለን የምንበላው፣ ምሳ ሰዓት ግን ምንም የምንበላው ነገር አናውቅም። በ100 ብር እስኪ 60 ብር ምሳ እናገኛለን። 50 ብር ምሳ ነው። 50 ብር ራት ነው። 60 ብር ምሳ እናገኝ ከዛ 60 ብር ለእንትን ብናል ኖ 50 ብር ምሳ ራሱን ጨርሰናል። አሁን የምሳው ነው። ምሳ ለምሳ 50 ብር ነው ምናምን አለን። 50 ብር ምን ደስታ ከረሚታ እጃ ምሳ ሰዓት ምን እንደምበላ አቤት የኮከር ጥጋብ እንግዲህ ከባድ ነገር ነው። ምሳ ሰዓት ምን እንደምበላ አናውቅም። ምሳ ሰዓት ላይ እንፈልጋለን ማለት ነው። ቀልላለሁ የኮከር ጥጋብ ማውራውንም እንዳለቅ ያደረገኝ ነው። ብቻ አሁን ቀጥታ ምሳ ሰዓት ላይ ምሳ ምንበላው ካገኘን በኋላ እንገናኝ። ወደ ምሳ ሰዓት አሁን ምሳ ሰዓታችን ደርሰናል። ያው
ምሳሳቱን ብዙ አስበን ነበር፣ ዶናት አስበን ነበር፣ ቡንቡሊኖ አስበን ነበር። ቀን ያለ ጭራሽ እነሱ ዋጋቸው እኮ ይሆናል፣ ግን ምንድነው አያጠግብም። አንድ ዶናት ማለት ለምን ሻይ ምናምን ሳስፈልግ ይሄዳሉ አልጎ ማለት ነው። እዚህ ከሁሉም ምን ተስማማ? ሙዝ በዳቦ ብናረቆስ ባለ ተስማማ ማለት ነው። ሙዝ እንትን የገዛ ነው ግማሽ ኪሎ 30 40 ብር ወይ 37 ብር ነው። 40 ብር ነው በቃ 40 ብር ማለት እሱ ላይ 20 ብር እኔ ላይ 20 ብር። ለምን እንደ ኢንዲቪጁዋል ነው የምናሰራው። ስለዚህ እሱ 20 ብር እኔ 20 ብር ማለት ነው። ስለዚህ 20 ብር ብቻ ነው። በዳቦ አስተል ምሳ ሰዓት በስንት አለቀ ማለት ነው? 12 ብር ነው ሲቀጣ ማለት ነው። ምሳ 14 ብር 32 ብር ማለት ነው። 20 ለዚህ ከዛ ለሱ 12 32 ብር ቁርስ በ30 ብር ይጨርሱ ማለት ነው። ብስኩትና ሻይ ምሳችን ደግሞ ሙዝ በዳቦ አድርገን ስንት መጣ? 32 ብር። በሁለት ብር ተጀነ። እራታችን ደግሞ ያው የታወቀችው የሆነችው ለየት ያለች ምግብ ነው ማለት ስንደርስ እናያለን። አሁን ስንት ሙዝ የሰጡን? 1 2 3 4 ሙዝ ግማሽ ማለት ነው። 4 ሙዝ 2 ብር ይደርሰናል ማለት ነው። በአንድ ዳቦ ጥሩ ነው እየገምታለሁ። ለምሳሌ እንጂ ካሜራ ባሉ ያይዳል ስበላ እስከምቶና የሆነ ቦታ አበላም እንዲያሰው ሰማይ ላስከተል አሙዝ ነው። ምሳችን ሙዝ፣ ቁርስ፣ ብስኩት አይሻ ማለት 50 ብር ሙሉ ማለት እንደዚህ ነው። ለምን እየሰገኝ ዝምባ ካሜራ ማሞን ከስ በላው ታይራለ ያው በልተን ጨርሰናል። እንደምታዩት ማየት ይችላል። ቆሻሻችን ጸላጸላ አረጋለን ብለናል እና አያ እንኳን ሙዙ መረጠ እንኳን ከአንተ ከቡንቡሊኖ ምናምን እንኳን ሙዙ ማለት ነው። ሙዙ ስንት ብር? 32 ብር 32 ብር አውጥተን ፏን ያለው ያና ላይ አያጠግም፣ ግን በጣም ነበር የሚጣፍጠው። እናም ሁለት ለሙዝ ነው የሚደርስ ምርጥ ነበረ በ32 ብር። አሁን ስታጠቃላይ ያወጣን ማለት ነው 62 ብር። ምሳና ቁርስና ምሳ 62 ብር ነው ማለት ነው። እራት ይቀረናል። እራት ደግሞ ረከስ ያለች ነገር ምርጥ ነገር ፈለግ አድርገን ደግሞ ባራት ይቀራይ ማለት ነው። አሁን ደግሞ ምሳ ላይ ደርሰናል። እራት ነው አራታችን ደርሰናል። ቅድም እንዳለው 62 ብር ነበር የደረሰብን። እራት ደግሞ የገዛነው ምንድነው ታጋለ ታዝባ አሹ እከነ ቢዛውን ወጥቶ ማክረብ እራታችን ደግሞ ይሄ ቦምቦክላት የሆነ እርጥብ አግኝተናል ማለት እርጥቡ ስንት ነው የገዛነው? 50 ማለት አጠቃላይ 64 ስንት ብር መጣብን? 62 ብር 112 ብር ማለት ነው። 100 ማለት በ150 ነበር እኛ ያለው፣ ግን በስንት ጨረሰው? አንተ በ112 ብር አቀደ እንዴ? 62 ብር እና 50 ብር 152 ብር ቁርስ፣ ምሳ፣ እራታችንን በልተን ጨረስን ማለት ነው። በ150 እኛ በ150 አስበን ግን በ152 ብር ጨረስን። በዛው በቃ ያን ያህል አጠግባችሁም እኮ ግን ደግሞ ሰስቴን ያደርጋችኋል። አራ ወጣባችን ደግሞ እናጣጥም እስኪ ያው በረምኝ አሳብ እንግዲህ በዚህ ሰዓት በ2026 ራሱ በ112 ብር ብቻ ቁርስ፣ ምሳ፣ እራታችሁ እንዴት አድርጋችሁ አውቃቅታችሁ ፋብላችሁ በልታችሁ እንደምትሉ አሳይተናችኋል ማለት ነው። እና አይቻልም የምትሉት ነገር ምንም ነገር ማድረግ ይቻላል። በቀጣይ ቪዲዮአችን ደግሞ በ50 ብር ልንል ራሱ እንችላለን። በ50 ብር ራሱ በቀጣይ ልንል እንችላለን። እና የዛሬ ቪዲዮአችን ይመስላል ማለት ነው። ሰብስክራይብ፣ ላይክ ማድረግ እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ድረስ ፒስ አውት። Don't forget to subscribe my channel and like, comment, share.